ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የቴክኖሎጂ ስፔሻል ሳምንታዊ መሰናዷችን በተሾመንት ሚዲያ ፕሮሞሽን ይዘጋጃል። በአማራ ሚዲያ ኮርፖሬሽን ብቻ በቀጥታ ስርጭት ወደ እናንተ ይደርሳል። ዛሬ የተለያዩ የቴክኖሎጂ መረጃዎችን ይዘን መጥተናል። 2022 የፈረንጆችን ቋጭተን ወደ 2023 ተሻግረናል። በ2022 ምን አይነት ቴክኖሎጂዎች ተፈጠሩ፣ ምን አይነት በቴክኖሎጂ ሶስ ምን አይነት ቴክኖሎጂዎችን ዳሰናል፣ የተመረጡ የቴክኖሎጂ መረጃዎች ይኖሩናል። በተጨማሪም ደግሞ ወደፊት ምን አይነት የቴክኖሎጂ ውጤቶች በዓለማችን ላይ ምን ሊተኩ፣ ምን ሊረዱ፣ ምን ሊያግዙ ይችላሉ የሚለውን ወደ እናንተ ለማድረስ ተሾመ አበበና አማራ አድማስ ዝግጅታችን አጠናቀን ስቱዲዮ እንገኛለን። ፕሮግራማችን በአማራ ብሔራዊ ክልላዊ መንግስት ሳይንስና ቴክኖሎጂ ኮሚሽን በክብር ደረጃ ስፖንሰር ተደርጓል። የስፖንሰራችን መልእክታት እንደተመለስን ውይይታችንን እንቀጥላለን። የትም እንዳትሄዱ። የቴክኖሎጂ ሰው መልካም ቆይታ። ላይ መንግስት የሳይንስና ቴክኖሎጂ ኮሚሽን በክልሉ የሚገኙ የመንግስት ተቋማት የተቀናጀ የመረጃ ስርዓት በመዘርጋት ለደንበኞች ማድረስ አገልግሎት አሰጣጣቸውን ማዘመን የቴክኖሎጂ ልማትና አፕሊኬሽን ሆስቲንግ ስራ እየሰራ ይገኛል። በመሆኑም የክልሉ መንግስት ተቋማት የሚጠቀሙባቸውን ሲስተሞች በክልሉ የመረጃ ማዕከል ላይ ሆስት በማድረግ የመረጃቸውን ደህንነት በመጠበቅ ለደንበኞች ያልተቆራረጠ አገልግሎት መስጠት የሚችል መሆኑን ይገልጻል። በነጻ የስልክ መስመር 888 በመደወል በክልሉ የመንግስት ተቋማት አገልግሎት አሰጣጥ የመረጃ ፍላጎት ላይ የሚኖረንን አስተያየት ጥቆማና ቅሬታ ማቅረብ የሚችሉ መሆኑን ያስታውቃል። በክልል ውስጥ በውጤታማ ቅንጅት ትብብር ላይ የተመሰረተ የሳይንስና ቴክኖሎጂ ስርዓት በመዘርጋት ዘርፉ ኢኮኖሚያዊና ማህበራዊ ልማት ፕሮግራሞችና እቅዶች ጋር ተዋህዶ መተግበሩን ለማረጋገጥ በትኩረት ይሰራል። በአማራ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኮሚሽን ተመልሰናል። ተመልካቾቻችን የዘወትር አጋራችን የአማራ ብሔራዊ ክልላዊ መንግስት ሳይንስና ቴክኖሎጂ ኮሚሽን እጅግ አድርገን እናመሰግናለን። የክብር ደረጃ ስፖንሰራችን ነው። ወደ እናንተ እንግዲህ ፕሮግራሞችን ለማድረስ ዝግጅታችን አጠናቀን ስቱዲዮ እንገኛለን ብያለሁ። አሜን። እንዴት አለ? እንኳን ደህና ቆየህ እንባባል መሰለኝ። እንግዲህ ትንሽ ጊዜ አልነበርንም። አዎ። ለማንኛውም የዛሬ የቴክኖሎጂ ሰው ፕሮግራማችን የሚያተኩርባቸው ርዕሰ ጉዳዮች ቀደም ሲል አንተ አንስታቸዋል። በ2022 ያለፉ ቴክኖሎጂዎች ወደፊት ደግሞ የሰው ልጅ አኗኗር ዘይቤ ሊቀይሩ ይችላሉ ተብለው የሚታሰቡ ቴክኖሎጂዎች እንግዲህ ከመሬት ላይ ካለው የግብርና ቴክኖሎጂ በሰማይ ላይ እስከሚበር ታክሲ፣ የሰውነትን የአካል ክፍል ከሌላ እንስሳ አምጥቶ ከመግጠም ቴክኖሎጂ እስከ ቋንቋን ኮምፖዝ አድርጎ ግጥም እስከሚገጥም የአርቲፊሻል ኢንተለጀንስ ድረስ የተለያዩ የተሰባጠሩ መረጃዎችን ይዘናል። ስለዚህ ተመልካቾቻችን ቆይታቸውን ከኛ ጋር ሲያደርጉ ጥሩ መረጃዎችን ያገኛሉ። በግብርና እናሟሽ። አዎ፣ በግብርና ነው እንግዲህ መጀመሪያ መረጃችንን ወደ እናንተ የምናደርሰው ተመልካቾቻችን። እንግዲህ ሀገራችን ኢትዮጵያ የ3000 ዘመን ታሪክ ያላት ሀገር ናት። የምታርሰው በበሬ ነው፣ በፈረስና በተለያዩ እንስሳት ነው እያረሰች የምትገኘው። ከቅርብ ጊዜ ወዲህ ግን ለየት ያሉ ነገሮች እየተከሰቱ ይገኛሉ። በተለይም ደግሞ ኦሮሚያ አካባቢ ላይ የግብርና መካናይዜሽን በመዘመኑ አማራ ክልል ላይ ይሄ ነገር መምጣት አለበት የሚል ጥያቄዎች ተነስቶ ነበር። እንግዲህ ግብርና መካናይዜሽን በምናነሳበት ጊዜ መሬትን አለስልሶ እስከማረስ እንግዲህ አንድ ቪዲዮ ነው ለምሳሌ ያህልነት ያስቀመጥንላችሁ ፊት ለፊት የሚታየው ስክሪናችን ላይ የሚታየው ማለት ነው። መሬቱን አለስልሶ አርሶ ዘርቶ ከተዘራ በኋላም የተለያዩ አረሞች ይኖራሉ። አረሞቹን በሄሊኮፕተርና በተለያዩ ቴክኖሎጂ አማካኝነት ተረጭቶ ምንም አይነት ሰው ድካም ሳያጋጥመው ወደ ምርት የሚገባበት ነው። እንግዲህ ስክሪናችን ላይ የምንመለከተው ደግሞ ማሳ ላይ ያለውን ምርት አጭዶ ወቅቶ የተወቃውን ደግሞ ገለባውን ለብቻ ምርቱን ለብቻ ቀይሮ እንግዲህ ገለባውን ደግሞ አስሮ የሚያወጣ ቴክኖሎጂ ነው። እንደምትመለከቱት ምርቱን ደግሞ ወደ ሌላ መኪና ባለው የትራንስፖርቴሽን ሜካኒዝም አማካኝነት ትራንስፖርት ተደርጎ መኪናው ላይ ይቀመጣል ማለት ነው። ይህ ቴክኖሎጂ እንግዲህ በአማራ ክልልም የተለያዩ አካባቢዎች ላይ ከቅርብ ጊዜያት ወዲህ እንግዲህ በአማራ ክልል ላይ መንግስት አማካኝነት የተለያዩ ገበሬዎች አግኝተው ይህን ቴክኖሎጂ እየተጠቀሙት ይገኛሉ። ከዚህ መውጣት አለብን። ምክንያቱም በበሬ የሚታረሰው በአመት አንድ ጊዜ ብቻ ነው የሚታረሰው። ስለዚህ እንደዚህ አይነት ቴክኖሎጂ በምንጠቀምበት ጊዜ ግን በአመት ብዙ ጊዜ ማምረት ይቻላል። ማሳው ላይ በሚቀመጥበት ጊዜ ደግሞ ዝናብ ሊመጣ ይችላል። የተከመረው ነገር ሊበላሽ የሚችል አጋጣሚ ስለሚኖረው ምንም አይነት ጉልበት አይወጣም ማለት ነው። እንግዲህ በተለያዩ መገናኛ ብዙሃን እንደሚነገረው አንድ ምርት ከተመረተ በኋላ ከተከመረ በኋላ እንግዲህ ምንድነው የሚደረገው? ከአካባቢው ላይ ያሉትን ገበሬዎች በአንድ ላይ እንግዲህ በመሰባሰብ ሁሉም ያንዱን ገበሬ ምርት ወቅተው ነው እንግዲህ ወደ ማሳው ወደ ጎተራው የሚያስገቡት ማለት ነው። ይህ ቴክኖሎጂ ግን በአንድ ቀን የአንድን ገበሬ ማሳ በቀላሉ በማጨድ ያለውን ነገር እንግዲህ በቀላሉ በጣም በሚገርም ሁኔታ ነገራችን ላይ ግብርናን መሰረት አድርጎ የሚሰራ የትኛውም ሀገር ግብርናውን ሜካናይዝድ ካላደረገው ድረስ በቴክኖሎጂ እስካልተደገፈ ድረስ በተበጣጠሰ እርሻ ላይ የጋማ ከብት ተጠቅመው ወይም ደግሞ የሰው ጉልበት ብቻ ተጠቅመህ የምታመጣው ምርት ያን ያህል
በቂ ነው የሚባል አይደለም። አንደኛ ምርቱን ማምረቱ ብቻ አይደለም። በነገራችን ላይ እኛ ሀገር ምርት ይባክናል ብሎ ብዙ ጊዜ የሚነሳው በምርት በሚሰበሰብበት ወቅት ራሱ ብዙ ነው የሚባክነው። ባጨዳ ወቅት በውቂያ ወቅት የሚባክኑ ብዙ ነውና እንዲህ አይነት ዘመናዊ ቴክኖሎጂ መጠቀም መቻል ምርትን ስሰበስብም ስትወቃም የሚኖሩት እነዚህ የብክነት ነገሮችን የመከላከል ነገር አለው። እንዳልከው የሰው ጉልበት ይቆጥባል። ከቴክኖሎጂ አንፃር በጣም ፈጣንና በአንዴ ብዙ ስራ መስራት የሚያስችል ነው። አሁን ላይ እንግዲህ ይሄን የተበጣጠሰውን የእርሻ መሬት ሁኔታም ለማስተካከል የኩታ ገጠም እርሻን መከተል እንዳማራጭ እሱ ነገር ምንድነው የሚሰጠው አድቫንቴጅ መሰረት ቴክኖሎጂን በስፋት ለመጠቀም ያስችላል። አሁን ጠባብ እርሻ ላይ አንድ ነገር ይሄንን ኮምባይነር ወስደህ የሚያጭድና እንትን ልጠቀም ብትል አትችልም። ተመሳሳይ ምርት በኩታ ገጠም የሚበቅል ከሆነ ግን እነዚህን ቴክኖሎጂዎች በጋራ በተመሳሳይ ነገር ላይ ለመጠቀም ለእንቅስቃሴም ለምንም ይመቻል። ያው ሰፊ ነገር የግብርና ባለሙያዎች ቢሉበት ይችላል። ግን ቴክኖሎጂው በምርት አሰባሰብና ውቂያ ወቅት ላይ የሚሰጠው ግልጋሎት የፍጥነትና የጉልበት ብቻ ሳይሆን ምርቱ በደንብ እንዲሰበሰብ ከማድረግ አንፃርም መባከኑ ላይ በደንብ አንስተዋል። ይባክናል። ምንድነው የሚደረገው እንግዲህ ማሳው ላይ ከተሰበሰበ በኋላ ይከመራል። ከተከመረ በኋላ ደግሞ ለመውቃት የሚያስፈልገው ቦታ የመርገፍ ሲታጨድ የመርገፍ ነገር አለ፣ ብዙ ነገር አለ። በበት ተለቅልቆ በሬዎች ተለጉሞ ነው እነሱ ደግሞ የድርሻቸውን ያነሳሉ ባፋቸው። ያ ነገር እንዳይሆን ነው እንግዲህ እነሱ የሚለው ብዙ ነገር አለው። ግን ይሄ ቴክኖሎጂ ያንን ነገር በማስቀረት ፈጣን ምርትንም በአግባቡ እንዲሰበሰብ የሚያስችል ነገር ነው። ጥሩ ነው። የበረታ እያደገ ሄድም ያለበት ነገር ምንድነው ለየት የሚያደርገው እንግዲህ ይሄ ቴክኖሎጂ በአንድ ሰው ይሄን ነገር ገዝቼ ልገልገል ብትል በዋጋውም ወረድ ስለሚል አሁን እየተሰራ ያለው በግብርና ቢሮ አካባቢ ላይ ምንድነው የሚደረገው ገበሬዎች በይደራጁና ይሄን ነገር ይገዛሉ። ደን እዛ አካባቢ ላይ ያሉ ሰዎች በሙሉ ይሄን ቴክኖሎጂ ይጠቀሙበታል ማለት ነው። ስለዚህ በጣም ምርታማና ብዙ ነገሮችን ከፍ ሊያደርግልን ይችላል። በተጨማሪም እንግዲህ የመርጫ ቴክኖሎጂዎችም አሉ። በመኪና መርጨት ይቻላል፣ በሄሊኮፕተር መርጨት ይቻላል። ድሮኖች አሉ ደግሞ ቴክኖሎጂ ያደገና ኬንያ ጎረቤት ሀገር ኬንያ ብንሄድ በድሮን አማካኝነት ማሳቸውን ምንም አይነት አረም እንዳይኖር አድርገው ሙልጭ አድርገው አረምን ያጸዳሉ። ምርታቸውን በደንብ ይሰበስባሉ። ከአገር ከምትጠቀመው ባለፈም ኤክስፖርት ማድረግ ያስችላል ማለት ነው። እንግዲህ አገራችን ይሄን ነገር እየተጠቀመች ከፍ እንድትል ምኞታችን የቴክኖሎጂ ሰው እንግዲህ አላማውም አንዱም የቴክኖሎጂዎችን እያስተዋወቀ ከፍ እንድትልልን ሀገራችን ማድረግ ነውና እንግዲህ ቀጣይ ቴክኖሎጂያችን እናልፋለን። ዜኖ ትራንስፕላንት ይላል። እንግዲህ የሰው ልጅ የሕክምና ሳይንስ የደረሰበትን ጥበብ እናውቃለን። ከዚህ በፊት አንድ የሰውነት አካል ሲጎዳ ራሱን ባለበት ሁኔታ ማከም ከተቻለ ተቻለ፣ ካልተቻለ ያው ፌል ያደርጋል ነበር። ከዛ ቴክኖሎጂው መጣና ንቅለ ተከላ ወይም ደግሞ ትራንስፕላንቴሽን የምንለው ነገር ተጀመረ። የሕክምና ባለሙያዎች በደንብ ያውቁታል፣ እነሱ በስፋት ሊያብራሩት ይችላሉ። እዚህ ጋር ግን እኛ ልናነሳ የወደድነው ነገር ምንድነው? አሁን ከሰው ወደ ሰው የልብ ንቅለ ተከላ ሲደረግ፣ የአይን ንቅለ ተከላ ሲደረግ፣ የኩላሊት የምናውቃቸው የተለመዱ ነገሮች ነበሩ። ይሄኛው ግን ዜኖ ትራንስፕላንቴሽን የሚባለው አዲሱ የሰው ልጅ የኑሮ ሁኔታ ይቀይራል ወይም ደግሞ የቀዶ ሕክምናን ታሪክ በተሻለ ወደፊት ያራምዳል ተብሎ የተባለው ነገር ምንድነው? ከእንስሳት የሰውነት ክፍል ሴል ወይንም ደግሞ ቲሹ ወስዶ ወደ ሰው በማምጣት ያንን ግልጋሎት እንዲያገኝና ሕክምና እንዲያገኝ ማድረግ የማስቻል ሀሳብ ነው። እንግዲህ ዝም ብለህ ከዚህ በፊት ከአሳማ ልብ ተወስዶ ሰው ላይ ይገጠማል ብትል ወይ ሳይንስ ፊክሽን ነው ብለህ ነው የምታስበው፣ ወይ ደግሞ ይሄ በፍጹም ሊታሰብ አይችልም ብለህ ልትለው አይነት ነገር ነበር። አሁን ግን ይሄን ማድረግ ተችሏል ነው። በእንግዲህ ለመጀመሪያ ጊዜ የተሞከረው ከአሳማ በምስሉ ላይ እንደምንመለከተው ከአሳማ ልብ በመውሰድ ሁለት ሰዎች ላይ የልብ ቀዶ ሕክምና ተካሂዶ ነበር፣ በንቅለ ተከላ ማለት ነው። አንደኛው ከጥቂት ወራት በኋላ ህይወቱ አልፏል። ሁለተኛው ግን እስካሁንም በህይወት አለ። ቅርብ ክትትልና ጥናት እየተደረገበት ነው። በነገራችን ላይ የቴክኖሎጂ ሲሰራ እንዲሁ የአሳማው ልብ ተወስዶ በቀጥታ የሰው ልብ ላይ አይደለም የሚተካው፣ ኤዲት ይደረጋል። ጂኑ ኤዲት ይደረጋል። እንዲያው ኤዲቲንግ እኛ የምናውቀው ቪዲዮ ኤዲት እንደምናደርገው የአርትዖት ስራ እንደሱ ነው የምናውቀው። ይሄኛውም ከአሳማው ልብ ውስጥ የማይፈለጉ ለሰው ልጅ ተስማሚ ያልሆኑ ጂኖች ይወጡና ኤዲት ተደርገው ለሰው ተስማሚ የሆኑ ከሰው የሚወሰዱ ደግሞ ውስጡ ይደረጋሉ። ይሄም ለሁለት መሰረታዊ ነገር ነው ይላሉ እንግዲህ የዘርፉ ባለሙያዎች። አንደኛው ከልብም ጋር ተያይዞ ብቻ ሳይሆን በአጠቃላይ ከሰውነት በሽታን የመቀላቀል አቅም ጋር ተያይዞ ሊመጡ የሚችሉ ነገሮችን ለማስወገድ ይሄ ኤዲቲንግ ይካሄዳል ወይም ደግሞ ልብን የማረምና የማስተካከል ጂንን የማረምና የማስተካከል ስራ ይሰራል። ሁለተኛው ስራ ደግሞ አስፈላጊ የሆነበት ምክንያት ምንድነው? አንዳንድ ከልብ ቲሹ እድገቶች ጋር ተመጣጣኝ ያልሆኑ የአሳማ ወደ ሰው በቀጥታ ቢመጣ ሊፈጠሩ የሚችሉ አደጋዎችን ለመከላከል የኤዲቲንግ ስራ ይሰራና ከዛ በኋላ ግን እንግዲህ ከዚህ አሳማ የተወሰደ ነገር ወደ ሰው ልብ ይመጣል ማለት ነው። ይህ ምርምር እንግዲህ በሂደት የሰው ልጅ ከሰው ብቻ ሳይሆን ከሌሎች እንስሳትም የሚያስፈልገውን የሰውነት ክፍል ወይንም ሴል ወይም ደግሞ ቲሹ እየወሰደ በቀላሉ ታክሞ እንዲድን ለማድረግ የሚያስችል
ሕክምናውን መጪ ጊዜ ትልቅ ተስፋ የጣለ ቴክኖሎጂ ነው ተብሎ ወጣል። አዎ እንግዲህ በሀገራችን ላይ የተለያዩ ሰዎች እንግዲህ የኩላሊት ንቅለ ተከላ አድርገዋል። የአይን በቅርቡ ያጣ ነው ታሪኩ ባባ የአይን ብሌኑን የአይን ባንክ ሁሌም ጥያቄ ያቀርባል እንደዚህ ለሚለግሱ ሰዎች ያው ስለሚሰራ ማለት ነው። እነዚህ ነገሮች አሁን ሰው ሞተ ብለህ ብታስብ ትቀብረዋለህ፣ ያ ነገር አጣ ነው ማለት ነው። ስለዚህ ይሄ ግን ወጣት አርቲስት በህይወት በነበረበት 22 አካባቢ እድሜ በነበረበት ጊዜ ነው እንግዲህ የአይን ብሌኑ ለሌላ ሰው እንዲሰጥ ቃል የገባው ማለት ነው። በፎርም አማካኝነት ፈርሞ ፎቶግራፉን አታች አድርጎ ነው እንትን ያደረገውና በጣም ጥሩ የሚባሉ ነገሮች ናቸው። ምክንያቱም የሰው ብዙ ነገሮቻችን እየደከሙ በሚሄዱበት ጊዜ እርዳታ ማግኘት ያስፈልጋል። እውቁ የግጥምና ዜማ ደራሲ አበበ መለሰን ብናነሳ የኩላሊት ንቅለ ተከላ ተደርጎለታል። በለጋሽ አማካኝነት ተደርጎለት ዛሬ ሙሉ ጤነኛ ምኒልክ ይባላል። በጣም ወጣት ልጅ ነው። በመስጠት ደስተኛ ነው። አቤም በህይወት ኖሮልን የተለያዩ ስራዎችንም እየሰራ የሚገኝ የጥበብ ቀንዲል ነውና እንዳናጣቸው በተለይም ደግሞ እንደዚህ አይነት ሰዎች አሁን ወደ እንስሳ ሲመጣ ደግሞ ነገሩን የበለጠ ቀላል ያደርገዋል። ያው የእንስሳት ህይወት የሚባል ልጅ ለሱ ሰጥቷል። ስለዚህ በአንድ ኩላሊት ነው የሚኖረው። ወደፊት ያለው ህይወት ምን ይመስላል የሚለውን ነገር ጥንቃቄ በተሞላበት ነው ህይወቱን ሊመራ የሚችለው። ከእንስሳት የምናመጣ ከሆነ ግን ለሰው ልጆች በጣም ጥሩ የሆነ ነገር ይሆናል ማለት ነው። ያው እንግዲህ የቴክኖሎጂ በተለይ የቀዶ ጥገና ስራን ወይም ደግሞ በተለይም ደግሞ የንቅለ ተከላን ስራ የበለጠ ጥሩ ይሆናል ተብሎ የሚታሰብ ነው። እንግዲህ በሙከራ ደረጃ ነው ያለው። በአሳማ ደረጃ በሁለት ሰዎች ላይ ተሞክሯል። አንደኛው ያው ከጥቂት ወራት በኋላ ህይወቱን አጥቷል። አንደኛው ግን እስካሁን በህይወት አለ፣ ክትትል እየተደረገበት። ስለዚህ ምርምር ይቀጥላል ማለት ነው። በጣም ተስፋ ሰጪ ምርምር ከተባሉ የሕክምና ምርምሮች ወደፊት ብዙ ነገሮችን የምንጠብቅበት የቴክኖሎጂ ዘርፍ ነው ማለት ነው። ወደ ሳይንስ ሙዚየም ነው እንግዲህ ወደ ኋላ ተመልሰን ነው የምናየው። እንግዲህ በእኛ 2015 በፈረንጆቹ 2022 ላይ ከተሰሩት ኢትዮጵያ ውስጥ ካየናቸው ጥሩ ነገሮች መካከል እንግዲህ የኢትዮጵያ ሳይንስና የጥበብ ሙዚየም መመረቁን ወይም ደግሞ አገልግሎት ላይ መዋሉን አንስተን ነበረ በፕሮግራማችን ላይ። እንግዲህ ይህ ሙዚየም ውስጡ ላይ በተለይም ደግሞ ቴክኖሎጂ ላይ ምርምር ለሚያደርጉ ሰዎች የባዮሎጂካል ምርምር ሊያደርጉ ይችላሉ፣ ወይም ቴክኖሎጂካል ምርምር ለሚያደርጉ ሰዎች ክፍት የሆነ የቴክኖሎጂ መንደር ነው። በጣም በጥራት የተሰራ የቴክኖሎጂ መንደር ነው። እንግዲህ እንደምትመለከቱት ከዚህ ቀደም ፕሮግራማችን ላይ አንስተናል። ዩቲዩብ ላይም ይህን ቪዲዮ ፕሮግራማችን ላይ አካተን ወደ እናንተ አድርሰን ነበረ። እንደምትመለከቱት እንግዲህ በጣም ውብ ሆኖ ከተሰሩት የቴክኖሎጂ አይነቶች ውስጥ አንዱ ነው። ውስጡ ላይም ብዙ ነገሮች አሉ። ብዙ ምርምሮችን ማድረግ ይቻላል። በተለይም ወጣቶች ምርምር በሚያደርጉበት ጊዜ ቤታቸው ላይ የወዳደቀ መሳሪያን በመጠቀም ነው የሚሰሩት። እዚህ የምርምር ተቋም ግን ሁሉም ነገር ተሟልቶላቸው የሚፈልጉትን ነገር መስራት የሚያስችል ነው። አካባቢውም ቆንጆ በሆነ መልኩ መልክዓ ምድራዊ መልኩን በጠበቀ መልኩ ነው እንግዲህ የተገነባው። አረንጓዴ ነገሮችን በተዋው መልኩ ይዟል። ለየት የሚያደርገው እንግዲህ ከመጀመሪያው ጀምሮ ቪዲዮ ሪከርድ ተደርጎ ቪዲዮ ፕሮጀክቱ ምን ይመስል ነበር የሚለውንም ዳሰን ወደ ተመልካቾች አድርሰን ነበር። ውስጡ ላይም በምንመለከትበት ጊዜ ፕላኔቶች ምን ይመስላሉ የሚሉትንም እዚሁ ላይ ተንጠልጥለው ተቀምጠው ጎብኚዎችም ክፍት ሆነው የጎበኙት ይገኙ ነበር። እንግዲህ በጣም ምርጥ ከተባሉ የቴክኖሎጂ አይነቶችና ከተሰሩት የሀገራችን ላይ ይህ ነው እንግዲህ የሳይንስ ሙዚየም። በነገር ላይ አሁን በጣም ትልልቅ የምትላቸው የትምህርት ተቋማት በአንድ ወቅት የቴክኖሎጂ ትምህርት በጣም በስፋት መሰጠት በተለይ 70/30 የሚለው የትምህርት ፖሊሲ ከመጣ በኋላ በስፋት የቴክኖሎጂ ትምህርት መሰጠት ሲጀምር በጣም ትልቁ ፈተና የነበረው ላቦራቶሪ ማግኘት ነው። የቴክኖሎጂ ላቦራቶሪዎችን ማግኘት ነበርና ከአንዱ ዩኒቨርሲቲ ወደ አንዱ ዩኒቨርሲቲ በጉዞ የሚባክነው ሁሉ ብዙ ነበር። አንደኛው ዩኒቨርሲቲ የሌለ የሙከራ እቃ ሌላኛው ዩኒቨርሲቲ ይኖራል። እዛ የሰሩትን ኤክስፐሪመንት ደግሞ ሌላኛው ዩኒቨርሲቲ ደግሞ ሌላ ነገር ለማሟላት ሄዳል። በጣም አስቸጋሪ ጊዜ ታልፎ ነበር። አሁን የትምህርት ተቋማቱም ስቴብል በሆነ ሁኔታ የራሳቸውን ነገር እያስተካከሉ ከመምጣት አልፈው ደግሞ እንዲህ የተደራጀ የሳይንስ ሙዚየም ሲኖር ከታች ከመሰረቱ የሳይንስ ዝንባሌ ያላቸውን ተማሪዎች ጨምሮ እስከ ከፍተኛ ትምህርት ተቋማት ያሉ ተማሪዎች ብዙ ነገር ሊሰሩበት የሚችል እድል የሚሰጥ ተቋም ነው። ቀደም ሲልም ባነሳንበት ወቅት ብለናል። ብዙ ነገሮችን በንድፈ ሀሳብ ደረጃ ብቻ አውርተናቸውና አብራርተናቸው እያለፍ ሳይንስ ዝም ብሎ የማርክ አይነት ነገር ብቻ ሆኖ ቆይቷል። እኛ ምንም ያን ያክል ችግር ፈቺ ሆኖ መጥቶ ለሀገሪቱ በሚጠቅም ደረጃ አልመጣም። ይመጣል፣ እቃው እንጠቀምበታለን እንጂ ከንድፈ ሀሳብ የዘለለ ነገር ስለሌለ እኛ ሀገር ውስጥ ተመራምረን የፈጠርነው የሰራነው ነገር እንዲህ ነው የሚባል አይደለም። ስለዚህ ይህ የሳይንስ ሚዚየም መኖሩ የሳይንስ ዝንባሌ ያላቸው ተማሪዎች በቀላሉ እየገቡ እንዲያዩ እንዲመራመሩ እድል የሚሰጥ በጋራ እየተገናኙ እንዲወያዩ ይሄ የሳይንስ ሙዚየም በተመረቀ ማግስት ያስተናገደው ኮንፈረንስ ነበር። የፓን አፍሪካን የአርቲፊሻል ኢንተለጀንስ ኮንፈረንስ ነበርና ኢቭን ከኢትዮጵያ አልፎ ሌላ አፍሪካውያንንም ኢንስፓየር የሚያደርግ ትልቅ ተቋም ነው።
በሀገራችን የወደፊት የሳይንስ እድገቱም ውስጥ የራሱ ሰፊ ድርሻ ይኖረዋል ብለን እናስባለን። እንግዲህ ውስጡ ላይ እንደተመለከትነው ሮቦቲክስ ላይ ሊሰሩ የሚችሉ ኖርማሊ ምርምር የባዮሎጂካል ምርምር ብቻም ሳይሆን ሮቦቲክስ አሁን ከፍ እያለ የመጣበት ነገር ነው ያለው። ሶፊያን ብንወስድ የኛ ባለሙያዎች በጣም በብዛት የተሳተፉበት ሮቦት ነች። ሌሎች ሮቦቶችን ለመስራት አሁን ቪዲዮ ላይም ቅድም ስንመለከት እንደነበረው ሮቦቶች ሲንቀሳቀሱ እያየን ነበርና ወጣቶች ይሄን ነገር ለመስራት ቀጥታ እዚህ ተቋም ላይ ጥሩ መስራት የሚችሉ ሰዎች ጆይን በሚያደርጉበት ጊዜ የሚፈልጉትን ነገር አግኝተው ጥሩ ነገር ይሰራሉ። ኢንተርፌስ ማድረጉ በራሱ አሪፍ ነው። በፊልም ከማየት ይልቅ ሮቦቱን ፊት ለፊት በአካል ስታገኙ የሚፈጥርብህ ሌላ አይነት ስሜት አለ፣ ሌላ አይነት መነቃቃት ነገር አለ። በቪዲዮ መመልከት እንደተለያዩ ነገር ነው። እሱም ራሱ አንድ ትልቅ አድቫንቴጅ ነው። ለማንኛውም ይህ እንግዲህ በ2022 በእኛ 2015 አገራችን ካሳለፈቻቸው ወሳኝ የቴክኖሎጂ ምዕራፎች አንዱ ነው ማለት ይቻላል። እስኪ ወደ ቀጣይ እንለፍና ናቹራል እንግዲህ ከቋንቋ ጋር የተያያዘ ፕሮሰሲንግ ይላል። እንግዲህ ከቋንቋ ለሰው ልጅ የተሰጠ ነገር ነው። ቋንቋን መናገር የሚችለው ሰው ነው። እንስሳት ቋንቋ ይናገራሉ አይናገሩም፣ ይግባባሉ አይግባቡም፣ ብዙ ዓመት ሲያከራክር የኖረ ነገር ነው በምርምር ደረጃ። ዞሮ ዞሮ ግን በተሟላ ደረጃ ሐሳቡን በጽሁፍም በንግግርም መግለጽና መልእክት ማስተላለፍ የሚችለው የሰው ልጅ ነው በሚለው ምንም አከራካሪ ማጠያየቂም ነገር አልነበረም። ይህ ለሰው ልጅ ብቻ የተሰጠ ነው የተባለው ነገር አልፎ አልፎ የቴክኖሎጂ በተለይም ደግሞ የኮምፒውተር ቴክኖሎጂ እድገትን ተከትሎ ኮምፒውተሮች የራሳቸውን ቋንቋ የመልመድ ነገሮችን የመለማመድ ነገር ነበረ። ልክ እንደ ጎግል አይነት ካምፓኒዎች የሰሯቸው አፕሊኬሽኖች አንድ ቃል ታይፕ ስታደርግ ኮምፒውተር ላይ ወይ ስልክ ላይ ቀድሞ ስፔሊንግ እንደዚህ ለማለት ፈልገ ነው ብሎ ስፔሊንጎችን ወይ ደግሞ ቃላትን ቀድሞ የመገመት ፕሪዲክት የማድረግ ነገር እዛ ላይ ተደርሶ ነበር። አሁን ኦፕን ኤአይ የተባለ ትልቅ ዓለም አቀፍ ድርጅት አለ። በአርቲፊሻል ኢንተለጀንስ በዓለማችን ላይ ቀዳሚ ከሚባሉ ካምፓኒዎች መካከል አንዱ ነው። ቻት ጂፒቲ የሚባል አንድ አፕሊኬሽን ይዞ መጥቷል። ይህ ቻት ጂፒቲ የሚባለው ቴክኖሎጂ ምንድነው የሚያደርገው? እንደ ጎግል አፕሊኬሽኖች ፊደል ወይም ቃላትን ወይም ደግሞ ሌሎች ነገሮች ፕሪዲክት ከማድረግ አልፎ የተሟላ አረፍተ ነገር መመስረት የሚችል አቅም ያለው እሱ ብቻ አይደለም፣ ግጥምም ካስፈለገ ግጥም መጻፍ ይችላል። እንግዲህ መቼም ቴክኖሎጂ ሲሄድ ብሎ ቢያድር አይነካውም ተብሎ የተባለው ነገር የሰው ልጅ የሚፈጥራቸው ልክ እንደ ግጥም፣ ሙዚቃ፣ ስነ ጽሁፍ ምናምን የመሳሰሉ ነገሮችን ነበር። አሁን ግን በቢሊዮኖች የሚቆጠሩ ጽሁፎችን እንዲለማመድና እንዲያጠና የተደረገው ይሄ ሲፒአይ 3 የሚባል ነው ሶፍትዌሩ። በዚህ በቻት ጂፒቲ ስር ያለ ነው። ሲፒአይ 3 የሚባለው ሶፍትዌር ምንድነው የሚያደርገው? በቢሊዮኖች የሚቆጠሩ ቃላትንና አረፍተ ነገሮችን ከመለማመዱ የተነሳ በአንድ ጉዳይ ላይ ወጥነት ያለው ሎጂካል የሆነ አረፍተ ነገር የመመስረት ደረጃ ላይ ደረሰ። ይሄ ችሎታው ወደ ምን አሻገረው? አይደለም ግጥም መግጠም፣ ሙሉ መጽሐፍ ሁሉ እስከታዘዘ ድረስ ጽፎ በአንድ ጉዳይ ላይ ፕሮሰስ አድርጎ ማምጣት የሚያስችል እልፍ አለና ጭራሽ ለሰው ልጅ ብቻ ነው የተሰጠ የሚባለውን ለዛ የሚጠይቀውን ጆክ ሁሉ እስከ መፍጠር ይደርስ ነገር አለ። ጆክ ለመፍጠር ትንሽ እንደ ሰው መኖርም ያስፈልጋል አይደል? ቀልዶቻችን ከኑሯችን የሚቀዱት ከአመለካከታችን ከባህላችን ከሚገጥሙን ነገሮች ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ከሆኑ ነገሮች ነው የሚፈጠሩትና ወደሱ ሁሉ የደረሰ አይነት የአርቲፊሻል ኢንተለጀንስ ምርምር አሁን ጫፍ ደርሷል። ስለዚህ አሁን አርቲፊሻል ኢንተለጀንስ የምንለው ነገር ሌሎች ነገሮች ከመተካት አልፎ እንደ ሰው ሀሳብ የሚያሰፍር ስንኝ የሚያሰናኝ ቀልዶችንና ጨዋታዎችን በተዋዛ መልኩ ሊቀርብ የሚችል አይነት ነገር እንግዲህ ተሰርቷል። በዚህ በኦፕን አይ የተባለ ዓለም አቀፍ የአርቲፊሻል ኢንተለጀንስ ወደ መጀመሪያው እንምጣ። እንግዲህ ኮምፒውተር ሲፈጠር የራሱ ቋንቋ አለው። ማሽን ላንጉጅ ብለን የምንጠራው ማለት ነው። ማሽን ላንጉጅ ብሎ የሚጠራው ምንድነው? የኮምፒውተር ቋንቋ 0 እና 1 ነው። ወይም ደግሞ መብራትና መጥፋት ተብሎ ነበር የሚታሰበው። አሁንም እየሰራ የሚገኘው ማለት ነው። 0 በሚሆንበት ጊዜ ይጠፋል፣ 1 በሚሆንበት ጊዜ ይበራል። በዚህ አማካኝነት የማሽን ላንጉጅ በሚባለው ቴክኖሎጂ አማካኝነት ነበር እንግዲህ ኮምፒውተር ስራዎች ሲሰራ የነበረው። ኮምፒውተር ደግሞ ምን ተብሎ ይጠራል መሰለህ? ጋርቤጅን ጋርቤጅ አውት የሚባል ነገር አለ። ይገባል። ጋርቤጅ ከሰጠው ጋርቤጅ ያወጣል። ጥሩ ነገር ከሰጠው ጥሩ ነገር ያወጣል። ምንም አይነት ነገር አናላይዝ አያደርግም ኮምፒውተር። ከደደቦች መካከል የመጨረሻው ደደብ የሚባለው ኮምፒውተር ነው። ብዙ ጊዜ ኮምፒውተር እንደዚህ ብሎኛል፣ ኮምፒውተር እንደዚህ ነው ምናምን ብለን እናነሳለን። ከዚህ በፊት ያለው ኤአይ ሳይመጣ ያለው የኮምፒውተር አይነት በቃ ጋርቤጅ አውት፣ ጋርቤጅ ነገር ከሰጠው ጋርቤጅ ያደርግልህ።
ፕሪንት የምናደርገውም የሰጠነውን ነገር ፕሮሰስ የተደረገውን ነገር ወርድ ፕሮሰሲንግ የሚባል ነገር አለ ማይክሮሶፍት ወርድ ላይ የምንጠቀመው ፕሪንት በምናደርግበት ጊዜ ያን ነው ይዞልን የሚወጣው። ስለዚህ አሁን ይሄኛው የአርቲፊሻል ኢንተለጀንስ በሚመጣበት ጊዜ ግን ማሽኑን ፊድ ይደረጋል። በሚደረግበት ጊዜ እንግዲህ የምትላቸውን ነገሮች እየሰራ አናላይዝ እያደረገ እየጨመረ ለሰው ሌሎች ግልጋሎቶችን ይሰጣል። የማሰብ የማሰላሰል የማብራራት የመተንተን ሀሳብ የሚባለውን ነገር የማሰብን ነገር ይጨመራል ማለት ነው። ማሽኖች ሮቦት ላይ የምንመለከተው ነገር ይሄ ነው። እንግዲህ ሮቦቶች ለርን ያደርጋሉ። በሚሰጣቸው ቮካብለሪ አማካኝነት ቋንቋን ይማራሉ። ከተማሩ በኋላ ደግሞ አክሽኖችን ይማራሉ። ሂድ እና አንሳ አስቀምጥ የሚባሉ አክሽኖች አሉ። በእነዚህ አማካኝነት ለምሳሌ ውሃ ስጠኝ በምልበት ጊዜ ውሃ ምን እንደሆነ ለይቶ ያመጣል። ውሃን ግን ለማወቅ መጀመሪያ መደረግ አለበት፣ ፊድ መደረግ አለበት። ዳታ ስለ ውሃ የሚያውቀው ነገር ይኖራል። አሁን እሱ ነገር ነው እንግዲህ አደገ መጣና ከማሰብ ከማሰላሰል ኢሞሽን ፊሊንግ ዲቨሎፕ እንዳያደርጉ ብዙ ጥንቃቄ ይደረግ ነበረ። እንደ ሰው መውደድ፣ መጥላት፣ መደገፍ፣ መቃወም አይነት ነገር ተጀመሩ። ጥሩ አይመጣም ሁሉ እስከመባል ድረስ የደረሰ ነበር። አስቸጋሪው ነገር ወደፊት ሊሆን የሚችለው ባሰበ ቁጥርና ሰው ጋር ኢንተራክት ባደረገ ቁጥር ከገባ ያኔ ለሰው ልጅ አደጋ ሊሆን ይችላል። እሱ ሁሉ ነው እንግዲህ ሲፈራ የነበረው። አሁን ጭራሽ ሀሳቦችን ከማሰላሰል አልፎ የተሰናሰለ አረፍተ ነገር የተሰናሰሉ ምዕራፎቹ ተገጣጥሞ መጽሐፍ ቅርጽ ሊወጣ በሚችል ደረጃ ቋንቋን ፕሮሰስ ሊያደርግ የሚችል የናቹራል ላንጉዌጅ ፕሮሰሲንግ የሚባል በኦፕን ኤአይ ካምፓኒ የተመሰረተ ቻት ጂፒቲ የሚባል ፓኬጅ ነው ያለው። ሶፍትዌሩ ደግሞ CPT-3 የሚል ስያሜ ተሰጥቶታል። እንግዲህ ወደዚህ ይሄድ ነው እና ወደፊቱ አንዱ አስደማሚ የአርቲፊሻል ኢንተለጀንስ የእድገት ደረጃም ይሄ ነው ተብሎ ታስቧል። መልካም ፕሮግራማችን እንግዲህ ይቀጥላል። ፕሮግራማችን ደግሞ በአማራ ብሔራዊ ክልላዊ መንግስት ሳይንስና ቴክኖሎጂ ኮሚሽን በክብር ደረጃ ስፖንሰር ተደርጓል። የስፖንሰራችን መልእክት ተከታትለን እንደተመለስን ደግሞ ሌሎች ምርጥ የቴክኖሎጂ መረጃዎችን ይዘናል። እነሱም ወደ እናንተ እናደርሳለን። የትም እንዳትሄዱ። የቴክኖሎጂ ሰው ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኮሚሽን በክልሉ የሚገኙ የመንግስት ተቋማት የተቀናጀ የመረጃ ስርዓት በመዘርጋት ለደንበኞች ማድረስ አገልግሎት አሰጣጣቸውን ማዘመን የቴክኖሎጂ ልማትና አፕሊኬሽን ሆስቲንግ ስራ እየሰራ ይገኛል። በመሆኑም የክልሉ መንግስት ተቋማት የሚጠቀሙባቸውን ሲስተሞች በክልሉ የመረጃ ማዕከል ላይ ሆስት በማድረግ የመረጃቸውን ደህንነት በመጠበቅ ለደንበኞች ያልተቆራረጠ አገልግሎት መስጠት የሚችል መሆኑን ይገልጻል። በነጻ የስልክ መስመር 888 በመደወል በክልሉ የመንግስት ተቋማት አገልግሎት አሰጣጥ የመረጃ ፍላጎት ላይ የሚኖረንን አስተያየት፣ ጥቆማና ቅሬታ ማቅረብ የሚችሉ መሆኑን ያስታውቃል። በክልል ውስጥ በውጤታማ ቅንጅት ትብብር ላይ የተመሰረተ የሳይንስና ቴክኖሎጂ ስርዓት በመዘርጋት ዘርፉ ኢኮኖሚያዊና ማህበራዊ ልማት ፕሮግራሞችና እቅዶች ጋር ተዋህዶ መተግበሩን ለማረጋገጥ በትኩረት ይሰራል። በአማራ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኮሚሽን ተመልሰናል። ተመልካቾቻችን የክብር ደረጃ ስፖንሰራችን የሁሌም አጋራችን የአማራ ብሔራዊ ክልላዊ መንግስት ሳይንስና ቴክኖሎጂ ኮሚሽን እጅግ አድርገን እናመሰግናለን። እናንተም ተመልካቾቻችን ፕሮግራማችን እንደወደዳችሁት እምነታችን ነው። ሀሳብ አስተያየት ካላችሁ በ0918 767393 ላይ አጭር የጽሁፍ መልእክት ብትልኩልን ያለንበትን ሁኔታ ለማወቅ ይረዳናልና በአጭር የጽሁፍ መልእክት ፕሮግራማችን እንዴት እያያችሁት እንደሆነ ቴክስት አድርጉልን። በተጨማሪም ዘጌት ብላችሁ ደግሞ የከፈታችሁ ካላችሁ ተሾማ አበበ የሚል ዩቲዩብ ቻናል አለ። ሰብስክራይብ አድርጋችሁ መከታተል ትችላላችሁ። ከስቱዲዮ እንደወጣን ይህ ቪዲዮም ወደ እናንተ ይደርሳል። እንግዲህ ቀጣይ የቴክኖሎጂ መረጃ አለን። ቻርጀር ነው እንግዲህ ብዙ ጊዜ ትግስት የምናጣው ቻርጀር ነው። በጣም ማለት ብዙ ትግስት የሚያጣው እሱ ነው። በተለይ በጣም ሰው ከስልኩ ጋር ያለው አታችመንት በጣም ጠንካራ ሆኗልና አንዳንዱ ቻርጅ ሁሉ እንደሰካ ሞባይሉ ጋር ሲታገል ታያለው። ለባትሪው ጤንነት ለስልኩ ጤንነት ልክ አይደለም። ሌላ ቀን ምናልባት ርዕሰ ጉዳይ ልታደርገውና በስፋት ሊወራበት የሚችል ጉዳይ ነው። አሁን ግን በ10 ደቂቃ ቻርጅ የሚያደርግ ቴክኖሎጂ መጥቷል። እስኪ ዝርዝሩን እናንሳ። በ10 ደቂቃ ደግሞ ስልክም አይደረግም ልትሉ ትችላላችሁ። ይሄ ደግሞ የመኪና ባትሪ ነው። አሁን በዓለማችን ላይ የኤሌክትሪክ ካር በጣም እየበዛ ነው። አገራችን ላይም በተለይም የሀገራችን ዋና ከተማ አዲስ አበባ ላይ ብዙ የኤሌክትሪክ መኪናዎች አሉ። ባህር ዳር ላይም እንደዚሁ እየተመለከትን እንገኛለን። ቻርጅ ለማድረግ የሚወስደው ጊዜ ምን ያህል ነው የሚለውን ነገርም ይነሳል። አሁን ዛሬ የምናስተዋውቃችሁ ግን በ10 ደቂቃ ውስጥ ቻርጅ ማድረግ ያስችላል የተባለለት ቴክኖሎጂ ነው። ስቶር ዲፖት የሚባል ቴክኖሎጂ ነው እንግዲህ እየተዋወቀ የሚገኘው። እነ ቴስላ ናቸው በኤሌክትሪክ ካር በጣም ከሚታወቁት ካምፓኒዎች መካከል ነው ማለት ነው። ቴስላም አለ። ሌሎችም ካምፓኒዎች ኤሌክትሪክ ካር ላይ ያመረቱ ባትሪ ያመረቱ ይገኛሉ። ስለዚህ ዋናው ኤሌክትሪክ ካር የሚያስብለውም ባትሪው ነው። 4680 ሴል ያለው ባትሪ በአጭር ደቂቃ ውስጥ በ10 ደቂቃ ውስጥ
ቻርጅ ማድረግ ያስችላል ነው ያለው። እንግዲህ ስቶር ዶት የሚባለው ካምፓኒ በምን ቴክኖሎጂ ነው ናኖ ማቴሪያል በሚባል ቴክኖሎጂ በዚህ አማካኝነት በ10 ደቂቃ ውስጥ ቻርጅ ማድረግ ይቻላል የሚል ነገር ነው። እንግዲህ በምታዩት ፈሳሽ አማካኝነት ይህ ፈሳሽ የተገጠመለት የባትሪ አይነት በቀላሉ በ10 ደቂቃ ውስጥ ቻርጅ ተደርጎ መንቀሳቀስ ያስችላል የሚል ነገር ነው። ይህ ቴክኖሎጂ በ2028 ለተጠቃሚዎቹ በስፋት አደርሳለሁ ብሎ ጠንክሮ እየሰራ ይገኛል። እንግዲህ የባትሪ አይነቱ ደግሞ ሶሊድ ስቴት ባትሪ የተባለ ቴክኖሎጂ ነው። በ10 ደቂቃ ውስጥ ቻርጅ ይደረጋል ተብሎ ነው እንግዲህ የሚታሰበው። አሁን ያለው የመኪና የባትሪ አይነት በቤት ውስጥ ቻርጅ ለማድረግ የሚፈጅበት ጊዜ በጣም ሰፊ ነው። የቻርጂንግ ስቴሽኖች አማካኝነትም በአንድ ሰዓት በሁለት ሰዓት ቻርጅ አድርጎ እስከ 400 ኪሎ ሜትር ድረስ ድራይቭ ማድረግ የሚያስችል ቴክኖሎጂ የተዋወቀ ተጠቃሚዎችም እየተጠቀሙበት ይገኛሉ ማለት ነው። ስቶር ዶት ደግሞ በ10 ደቂቃ ውስጥ ቻርጅ ተደርጎ መገልገል ያስችላል ያለውን ቴክኖሎጂ በ2028 በገበያ ላይ በደንብ አድርጌ በስፋት አቀርባለሁ ብሎ ቃል ገብቷል ማለት ነው። ስለዚህ ለመጪው የመኪና ቴክኖሎጂ አዋጭ ነው። አዋጭ ለስልክ እንኳን ትግስት ያጣን ሰዎች መኪና ላይ በተለይ በእንቅስቃሴ ላይ ስትሆን ወደ ክፍለ ሀገር ስታሽከረክር እንዲህ አይነት ነገሮች የሚያጋጥሙ ከሆነ ትንሽ ጊዜ ስለሚወስዱ እንዳልከው አሁን ያለውን የሰዓታት ጊዜ ወደ ደቂቃዎች ከደቂቃዎችም ወደ 10 ደቂቃ ዝቅ ማድረጉ ትልቅ ነገር ነው። እኔ ጋር እንግዲህ ከአሸዋ ጋር የተያዘ ከባትሪ ወደ ባትሪ ነው የምንሄደው። እዚህ ጋር ደግሞ የአሸዋ ባትሪዎች አሉ። እንግዲህ ሁሉም ቴክኖሎጂ የተወሳሰበና እጅግ በጣም የተራቀቀ ነው ብለህ አትጠብቅም። አንዳንድ ቴክኖሎጂዎች ቀላል ግን ደግሞ በጣም ውጤታማ የሚሆኑ ቴክኖሎጂዎች ሲፈጠሩ ታያለ። እንግዲህ ከነዚህ መካከል አንዱ የፊንላንድ ሳይንቲስቶች ይዘውት የመጡትና አሸዋን ወደ ባትሪነት የመቀየር ቴክኖሎጂ ነው። ከባትሪ ወደ ባትሪ ነውና ምንድነው ያደረጉት? 100 ቶን የሚሆን አሸዋ ወሰዱና 4x7 የሆነ የብረት ኮንቴነር ውስጥ አስቀመጡት። ያንን አሸዋ በሶላርና ዊንድ ኤነርጂ ወይም ኃይል በሙቀት ውስጡ እንዲፈጠር አደረጉት። አሸዋው ውስጥ የተፈጠረው ሙቀት ኃይል አመነጨ። ይሄ ኃይል በተለይ አሁን እኛ ሀገር ብዙ ቅንጦት ሊበስር ይችላል። የቤት ውስጥ ማሞቂያ ብለህ ብትል አሁን አሜሪካን ሀገር በጣም ትልቁ ችግር እየተፈጠረ ያለው ከዚህ ከመጠን በላይ ቅዝቃዜ መፈጠር ጋር ተያይዞ የተፈጠረው ችግር ነው። ስለዚህ ምንድነው እየሆነ ያለው? የኤሌክትሪክ መቆራረጥ ሲያጋጥምህ፣ የነዳጅ መቆራረጥ ሲያጋጥምህ፣ በተለይ የተፈጥሮ ጋዝ የምትለው ሲያጋጥምህ አውቶማቲካሊ ቤቱ ወደ በረዶነት ነው የሚቀየረው። በዚህ ምክንያት አሁን በቅርቡ 55 አካባቢ ሰው ሁሉ የዩክሬን ጦርነት በምንመለከትበት ጊዜ ብዙ ነገሮችን እያጡ ይገኛሉ። ጋዝ የሚሄደው ከራሻ ነው በብዛት ከዩክሬንም እንደዚሁ። ስለዚህ ጋዝ የሚሄድበት መስመርም በጦርነቱ አማካኝነት ጉዳት እየደረሰበት ብዙ የአውሮፓ ሀገራት በተለይ በዚህ ወቅት ላይ ቀዝቃዛ ስለሆነ ችግር ላይ ከባድ ነው። እና አሜሪካኖችም አሁን በተፈጥሮ ኢቭን ጦርነት እንኳን ባይኖር ኢንፍራስትራክቸሩ ከወደመ መሰረተ ልማቱ ከወደመ ምንም ልታደርገው አትችልም። ይሄኛው አንድ ሌላ አማራጭ ይሰጣል። እንግዲህ ኤነርጂን ከፀሐይ ስናገኝ ቆይተናል፣ ከነዳጅ ስናገኝ ቆይተናል፣ ከኤሌክትሪክ ኃይል ከነፋስ ስናገኝ ቆይተናል፣ ከድንጋይ ከሰል ብዙ አይነት ነምበሮች። አሁን ደግሞ ራሱ አሸዋ በጣም ርካሽ የምንለው አሸዋ ምድርን ሞልቶታል ብለን የምናስበው አሸዋ በቴክኖሎጂ ወደ ሙቀት ሰጭነት ተቀይሮ በየአቅራቢያው ላሉ ቢልዲንጎች ሙቀት መስጠት ይችላል የሚለውን ምርምር አካሄደው እንግዲህ የፊንላንድ ሳይንቲስቶች ይሄንን በተግባር አረጋግጠዋል። ከፍተኛ ሙቀት ነው እንግዲህ እንደሚፈጥር የተነገረ። ይህን የሚደረግበት ጽንሰ ሐሳብንም እንግዲህ ሬዚስቲቭ ሂቲንግ የሚል ስያሜ ሰጠውታል ተመራማሪዎቹ ማለት ነው። ይህ አንድ ቁስ ሬዚስቲቭ ሂቲንግ ምንድነው? አንድ ቁስ በጣም ከባድ በሆነ የኤሌክትሪክ ኃይል ሲመታ ትልቅ ሙቀት ወይም ኃይል እንዲያመነጭ የሚደረግበት የሳይንስ ሂደት ነው። እንግዲህ በተለይም ኤሌክትሪክ አስተላላፊ ያልሆኑ ልክ እንደ አሸዋ ያሉ ነገሮች በውስጣቸው ከባድ ኤሌክትሪክ ሲያልፍ ትልቅ ሙቀት ይፈጥራሉ። ያ ሙቀት ደግሞ በአግባቡ ከተያዘ ለረጅም ጊዜ ቆይቶ ለምንፈልገው የኃይል አማራጭነት ሊያገለግል ይችላል ተብሏል። በጣም የሚገርም ነው። እንግዲህ ምድራችን ላይ ብዙ ኤሌመንቶች አሉ። ሲሊከን የሚባለው ኤሌመንትን በምንወስድበት ጊዜ ለምን ያገለግለናል? ለኮምፒውተር ቦርድ፣ ለስልካችን ቦርድ የምንገለገለው እንግዲህ በተለይም ደግሞ አፍሪካ ነው የሚመረተው። ቦርድ የሚያመርቱት ደግሞ ሀገራት እና አሜሪካ ናቸው በብዛት የሲሊከን ቦርዶችን ማለት ነውና ኤሌመንቶችን ልትንቃቸው ልጥላቸው የማይገቡ ነገሮች ናቸው። እንግዲህ አሸዋን ለግንባታ በተለይም የዚህ አካባቢ አሸዋ ምርጥ ነው ለዚህ ግንባታ አፈር የለውም ይጣላል ይታጠቡሉ እየተባለ ደግሞ በጣም አፈር አለውና በደንብ ታጥቦ ነው ለግንባታ የሚሆነው ብለን ነው እንግዲህ አሸዋን እየተጠቀምንበት የምንገኘው። እንግዲህ በእነሱ ደግሞ ሳይንቲስቶች ምርምር አድርገው ከዛ ላይ ሙቀት ማግኘት ኢነርጂ ማግኘት እንደሚቻል ነው እንግዲህ ሳንድ ኤነርጂ የሚል በጣም ሲምፕል በጣም ቀላል ብዙ ወጪ ባይጠይቅህ ግን ደግሞ ግልጋሎቱ ከፍ ያለ መሆኑ ነው። እንግዲህ
የመጪውን ዘመን የሰው ልጅ ታሪክ ይቀይራሉ ከሚባሉ ቴክኖሎጂዎች መካከል አንዱና አሁን በሙከራ ደረጃ የተከናወነ ትልቅ በተለይም ደግሞ ለአውሮፓውያን በዚህ ወቅት ላይ ትልቅና አንዳንድ ከተሞች አንዳንድ ሀገራት ደግሞ ከዜሮ በታች ሙቀት የሚሆንበት አካባቢዎች አሉ። ስለዚህ ኢነርጂ ግዴታ ነው። አሁን ቅድም ያነሳሁት ነገር ምንድነው የጋዝ ጉዳይ ነው። በጋዝ አማካኝነት ነው ቤታቸውን የሚያሞቁት። በብዛት ደግሞ የሚሄደው ጋዝ ከዩክሬንና ከራሻ ነው። ዩክሬንና ራሻ ሰላም ባጡበት ጊዜ እንግዲህ ዘይትም በሀገራችን ላይ የተፈጠረ ማንገራገሪያ ነው። በነገራችን ላይ ፖለቲካም ነው። ምንም በፖለቲካ ነው። ጉልበት ግን ታሳይበታለህ። በቃ ምንን ማትቀበል ከሆነ ቱቦዋን ዘጋታለሁ፣ አንተም ትቀዘቅዛለህ። ስለዚህ ራሻዎች አውሮፓውያንን የሚያንገራግሩበት ነገር ነው ርዕሱ እንዳንሸራተት። ስለዚህ ይሄንን ግን በቀላሉ በአካባቢ ከምታገኘው አሸዋ ኤክስትራክት አድርገህ ወስደህ በፀሐይ ብርሃንና በንፋስ ኃይል ከሚመነጩ ነገሮች ሙቀት ፈጥረህ አካባቢን ማሞቅ ከቻልክ በተለይ በብርድ ለሚንገላቱ ሀገሮች እኛ ትሮፒካል ውስጥ ያለን ሰዎች ብዙ ፊል ላናደርገው እንችላለን፣ ግን ለሌሎቹ ግን በጣም ከባድ ስለሆነ ይሄንን ነገር የሚቀርፍና ኑሯቸውን የሚያሻሽል አብዛኛው የዓለም ክፍልም ህዝብን በዛ ኤሪያ ስለሚኖር ጥሩ ነው ተብሏል። ወደ ቀጣዩ ቴክኖሎጂ ቴክኖሎጂ እንግዲህ በ2022ኛው የዓለም ዋንጫ ተካሂዷል። እንግዲህ ካታር ነች የዓለም ዋንጫ ያዘጋጀችው። እዚህ የዓለም ዋንጫ ላይ እንግዲህ ከታዩ የቴክኖሎጂ አይነቶች አንዱ እንግዲህ የኦፍሳይድ ቴክኖሎጂ ነው። ይህ ቴክኖሎጂ እንግዲህ የተለያዩ ካሜራዎች ተገጥመዋል። በተለይም ደግሞ ኳሷ የራሷ የሆኑ ሴንሰሮች አሏት። በዛ ሴንሰር አማካኝነት የተጫዋቹና ኳሷ ያሉበትን ፖዚሽን ሌላ ተጫዋችም ከፊት መኖሩና አለመኖሩን ዲቴክት ሊያደርግ የሚችል ቴክኖሎጂ ነው እንግዲህ በ2022 የተዋወቀው ማለት ነው። በስነ ስርዓትም ያኔ ተገልግሏል ማለት ነው። ኦፍሳይድ በሚሆኑበት ጊዜ ዲቴክት ያደርጋል ካሜራው። ዲቴክት ካደረገ በኋላ ምስል ጀነሬት ያደርግና ወዲያውኑ ሪፕሌይ ብለን የምንመለከተውን ኦፍሳይድ መሆኑን አለመሆኑን ያሳያል ማለት ነው። እንግዲህ የዳኞች አስተዳደር ሰብሳቢ የሆኑት የቀድሞው ጊዜ አይተው የራሳቸውን ውሳኔ ነው ከመስመር ዳኛው ጋር በመነጋገር የሚወስኑት። ይህ ቴክኖሎጂ ግን በቀጥታ ካየ በኋላ ለተመልካቾችም ያሳያል በሪፕላይ አማካኝነት፣ ለዳኛውም ደግሞ በተገጠመለት የድምጽ መስሚያ ቴክኖሎጂ አማካኝነት ኦፍሳይድ እንደሆነ ይነገረዋል። ጎል ከገባ ያን ጎል ይሽራል ማለት ነውና ምርጥ ከተባሉና የዘንድሮው የዓለም ዋንጫንም ካስወደዱት ቴክኖሎጂዎች መካከል አንዱ የኦፍሳይድ ቴክኖሎጂ። በፊት ትከሻም ገብቶ ሁሉ ትተርፍ ነበር። አሁን ጣት መግባት አይችልም። በጣም ከባድ ሆኗል። ብዙ ጎሎች ከገቡ በኋላ ሲሻሩ ተመልክተናል እና ኢንፋክት ብዙ አከራካሪ ነገር ነበረው። ከዚህ ከእግር ኳስ ጋር የተያዙ ቴክኖሎጂዎች ሁሌ እንዳከራከሩ ነው። ውበቱን ይቀንሳሉ፣ ከነስተቱ ነው እግር ኳስ ቫር ሲመጣ የሚሉ ሰዎች አሉ። ቴክኖሎጂ አለ። ቪዲዮ አሲስታንት ሪፈሪንግ በመጣበት ጊዜ ይሄ ነገር ኳስ የሚያምረው ከነስተቱ ነው የሚል ነገር አለ። እንደ መከራከሪያ ነገሩን እንድንይዘው ነውና ስቲል አሁን ኦንጎይንግ ክርክር ስለሆነ ማለት ነው። አሁንም እየተካሄደ ያለ ክርክር ነው። ግን የእውነት ቴክኖሎጂ የምትጠቀም ከሆነ ልክ እንደዚህ አይነት ፕሪሳይዝ የሆነ በቃ ምንም ውልፍት የማያደርግ የማያፈናፍን አይነት ቴክኖሎጂ ሲሆን ደግሞ በጣም አዋጭ ነው። ያው ዞሮ ዞሮ ከተነካካ ላይ ቀር በደንብ ለውሸት የማይመች ነው። ምክንያቱም ቫር አሁን በጣም ብዙ ጊዜ ችግር እየፈጠረ እየተመለከትን ያለ ነውና አንዳቸው ችግሮች አሉ። የቫር ውሳኔዎችን ዳኞች በተለይ አሰልጣኞች ኮምፕሌንስ ያደርጉ እናያለን። ይሄኛው ግን በዚህኛው ዓለም ዋንጫ ተሞክሮ በጣም ውጤታማ የሆነ ቴክኖሎጂ ነው። እንግዲህ ሌላም እንግዲህ ተጨማሪም የነበረው በፊፋ የዓለም ዋንጫ ላይ የሰዓት ጉዳይ ነበረ። ሰዓት ላይ ለየት ካሉት ከዚህ ቀደም እንግዲህ 4 ደቂቃ 3 ደቂቃ 5 ደቂቃ አካባቢ ነበር ይጨመር የነበረውና አሁን እስከ 10 ደቂቃ ድረስ ሲጨመር ተመልክተናል። የተለያዩ ቴክኖሎጂዎች እዚህ ላይ አፕላይ ተደርገዋል። በዛ ቴክኖሎጂ አማካኝነት ኳስ በሚቆምበት ጊዜ ካልኩሌት ያደርጋል። ካልኩሌት ከተደረገ በኋላ ይሄን ያህል ጊዜ ዘግይቷል ኳሱ ሚኒመም ኦፍ 10 ደቂቃ ሚኒመም ኦፍ 5 ደቂቃ ዳኛው እንዲጨምር ይሰራል። ሜዳ ውስጥ እስካላቆየው ድረስ ከወጣ በጣም ቴክኖሎጂ ወይስ እግር ኳስ ነው። በጣም ኢንተርቴይንመንቱም ላይ በጣም የራሱ የሆነ ነገር አለው። ሌላኛው እንግዲህ የኢንተለጀንት ኤክሶስኬለተን የሚል አንድ አዲስ ቴክኖሎጂ መጥቷል። በተለይ እንግዲህ ከወገብ በታች የአካላዊ እንቅስቃሴ ማድረግ ማንችል እግራችን በሚጎዳበት ሰዓትና የወገብ ጉዳት በሚያጋጥመን ሰዓት መንቀሳቀስ ሳንችል ስንቀር ቴክኖሎጂ የራሱ የሆነ ድጋፎች አሉ። ክራንች፣ ዊልቸር የመሳሰሉ የተለመዱ እስከዛሬም ድረስ ድጋፍ ሲሰጡ የኖሩ የቴክኖሎጂ ውጤቶች አሉ እና እነዚህ ነገሮች እንግዲህ እየተሻሻሉ መጥተው በሂደት አሁን ላይ በጣም ትልቅ ደረጃ የሚባል ደረጃ ላይ ደርሷል። በተለይም አትላስ 2030 የተሰኘ ቴክኖሎጂ ተፈጥሯል። ይህ አትላስ 2030 የተባለ ቴክኖሎጂ በተራቀቀ መንገድ በተለየ ሁኔታ ደግሞ ህፃናት በቀላሉ
መንቀሳቀስ እንዲችሉና እንዲቀሳቀሱ እንዲያደርግ ተደርጎ የተሰራ ነው። እዚያው በምስሉ ላይ እንደምናየው ከዚህ በታች የሚገጠመው ነገር በሂደት ከልምምድ ከወገብ በታች ይገጠምና በቀላሉ እንድትራመድና እንድትንቀሳቀስ የሚያስችለው ለወደፊቱ በዚህ ምክንያት ከወገብ በታች ባለ ህመም በእግር ምክንያት ጋር ከተያዙ በሽታዎች ጋር በተያያዘ መንቀሳቀስ ያልቻሉ ህፃናት ከዊልቸር አልፈው ቆሞ ሊንቀሳቀሱበት የሚችል ቴክኖሎጂና የወደፊቱን ቴክኖሎጂ የህክምና ቴክኖሎጂም ሰፖርት የሚያደርግ ጥሩ የምርምር ውጤት ነው ተብሏል። እስካሁን በይፋ ለገበያ ባይቀርብም ምርምሩ ግን በጣም ተስፋ ሰጭና በቅርቡም ይህንን ሁኔታ የሚቀይር ነው ተብሎ ወጥቶ አግኝተነው አምጥተናል። ቆንጆ ቴክኖሎጂ ነው። እንግዲህ ብዙ ጉዳት ላለባቸው ሰዎች ይሄ ነገር ሊረዳ ይገባል። ምክንያቱም በሚንቀሳቀሱበት ጊዜ ብዙ ችግሮች ያጋጥማሉ። ስለዚህ እንደዚህ አይነት ኤክሶስኬሌተን አይነት ቴክኖሎጂዎች ሰፖርት ያደርጋሉ ተብሎ ይታሰባል። እንግዲህ አንድ ሁለት መረጃዎች ነው የሚቀሩን፣ ሰዓታችንም እየተገባደደ ነው። እሱን ፈጠን ወደ ተመልካቾች እናደርሳለን። በእኔ በኩል ያስኩት ፍላይንግ ታክሲ ነው። ከዚህ በፊት እንግዲህ ታክሲዎችን በመሬት ላይ እንጠቀማለን። ከዚህ ቀደምም ቴክኖሎጂዎቹ ሙከራ ላይ እንደነበሩ በተለያዩ የቴክኖሎጂ ሰው ፕሮግራማችን ወደ እናንተ አድርሰናል። እንግዲህ የቴክኖሎጂ በተለያዩ የዓለማችን ከተሞች እየተሞከረ ይገኛል። በ2025 በተለይ ደግሞ ከ3 ዓመት በኋላ በደንብ ለገበያ ይቀርባል ተብሎ ነው የሚታሰበው። ሄሊኮፕተር ነው ወይስ ድሮን ነው እየተባለ ይገኛል ማለት ነው። እንግዲህ የበራሪ ታክሲ ወይም ፍላይንግ ታክሲ ብለው አውጥተውለታል። በጃፓን ኦሳካ ከተማ ሙከራ ተደርጓል። ከኤርፖርት ወደ ሲቲ ሴንተር የሚል ነገር ነው እንግዲህ ስያሜ የሰጡት። ከኤርፖርት አንድ ሰው በአውሮፕላን ከመጣ በኋላ ወደ ከተማ የሚገባበት ጊዜ በቀጥታ ወደ ከተማ በፍላይንግ ታክሲ አማካኝነት ይበራል ማለት ነው። ከአንድ በረራ ወደ ሌላ በረራ እንደማለት ነው። ስለዚህ ምንም አይነት ችግር አያጋጥመውም። ሴፍ ነው። ሴፈር ክሊነር እና ቺፐር ነው ያለው። በጣም ንጹህ በሆነ መንገድ ቀላል ዋጋ ወደሚፈለገው ከተማ ላይ ይደርሳል ተብሎ ነው የሚታሰበው። እንግዲህ እነ ሲንጋፖር ከተማዎች ላይም እንደዚህ ሙከራ እየተደረገ ነው የሚገኘው። በሰዓት 280 ፐር አወር እንግዲህ በሰዓት 180 ኪሎ ሜትር ይበራል ተብሎ ነው እንግዲህ የሚገመተው። ይህ ቴክኖሎጂ ትልልቅ ካምፓኒዎችም እየሰሩት ይገኛሉ። ከነዛ መካከል አንዱ ኤርበስ የሚባለው እንግዲህ ትልቁ ካምፓኒ ይህንም የፍላይንግ ታክሲ ቴክኖሎጂ በመቀላቀል እያመረተ ይገኛል ማለት ነው። በጣም ምርጥ ከተባሉትና ወደፊትም ደግሞ ዓለማችን ሊገለገልባቸው ይችላል ተብሎ ከሚታሰቡ ቴክኖሎጂዎች መካከል አንዱ ፍላይንግ ታክሲ ነው። የመጨረሻው መረጃ እናደርስና የመጨረሻውን ጥራርጌ ላደርስ ምክንያቱም ሰዓታችን የስቱዲዮ ሰዓታችን እየሄደ ነው። ፌስቡክ እና ኢንስታግራም በታላቁ ሜታ ካምፓኒ ስር የሚታቀፉ ትልልቅ የማህበራዊ ትስስር መድረኮች ናቸው። እነዚህ የማህበራዊ ትስስር ገጽ እንትሮች እንግዲህ መረጃ አድራሽ አካላት ምንድነው እያሉ ያሉት ከመጪው ወር ጀምሮ በፈረንጆች ፌብሩዋሪ ወይም በእኛ መጋቢት ወር ጀምሮ ማስታወቂያ ኢንተርኔትን በመጠቀም እነዚህን ማህበራዊ ሚዲያዎች በመጠቀም የሚለቁ ድርጅቶች ከዚህ በኋላ የተጠቃሚዎችን ዳታ እንደፈለጋቸው በርብረው አይተው ማን ምን ይፈልጋል በሚል ማስታወቂያ እንዲለቁ አንፈቅድም። በተለይም ደግሞ ወጣቶቹ ምን እንደሚለጥፉ ምን እንደሚፈልጉ ጾታቸው ምን እንደሆነ አይተው ከበረበሩ በኋላ እነሱን ወዳልሆነ ባህሪና ነገር ሊመራ የሚችሉ አላስፈላጊ የምንላቸውን አይነት በሚዲያም እኛም ልናገራቸው ማንፈልጋቸው አይነት ማስታወቂያዎችን በመላክ የስነ ምግባር ብልሽትም ሌሎችንም ነገር አግሬሲቭም እንዲሆኑ ቫዮለንትም እንዲሆኑ ራሳቸውን መጥፎ ባህሪ እንዲላበሱ እያደረጉ ስለሆነ ከዚህ ወር ከሚመጣው ከፊታችን ፌብሩዋሪ ጀምሮ ወይም በእኛ መጋቢት ወር ጀምሮ ግን አንድ ተጠቃሚ እድሜውና ያለበት ቦታ ብቻ ነው እንጂ ጾታው የሚፈልጋቸው ነገሮች በተከታታይ ምን ለጠፈ ምንድነው ፍላጎቱ የሚለውን በማይታይበት መልኩ አድርገን ይሄንን ቁጥጥር እናደርጋለን የሚል መረጃ ለቋል። ሌላ ጊዜ በሰፊው እንመጣበታለን። መልካም ተመልካቾቻችን እንግዲህ በዛሬው የቴክኖሎጂ ሰው ፕሮግራማችን የተለያዩ መረጃዎችን በአገር ውስጥ የተሰሩ ቴክኖሎጂዎችንም በዓለም አቀፍ ደረጃና ወደፊትም ደግሞ ምን ይፈጠራሉ ምን እየተሞከረ ነው የሚለውን ነገር ወደ እናንተ አድርሰናል። እንደወደዳችሁት እምነታችን ነው። አማራ አድማሱና ተሾማ አበበ ፕሮግራም ወደ እናንተ እየመራን ቆይታ አድርገናል። ዳይሬክተራችን ይመኝሻል ምረት ደግሞ ዳይሬክተር አድርጋልናለች። መላው የስቱዲዮ ባለሙያዎች በጥራት ወደ እናንተ እንዲደርስ አድርገዋል። እጅግ አድርጌ አመሰግናለሁ። ፕሮግራማችን ደግሞ በአማራ ብሔራዊ ክልላዊ መንግስት ሳይንስና ቴክኖሎጂ ኮሚሽን በክብር ደረጃ ስፖንሰር ተደርጓል። የስፖንሰራችን መልእክት ተከታትለን ፕሮግራማችን ምንቋጨው በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ሰላም። ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኮሚሽን በክልሉ የሚገኙ የመንግስት ተቋማት የተቀናጀ የመረጃ ስርዓት በመዘርጋት ለደንበኞች ማድረስ አገልግሎት አሰጣጣቸውን ማዘመን የቴክኖሎጂ ልማትና አፕሊኬሽን ሆስቲንግ ስራ እየሰራ ይገኛል። በመሆኑም የክልሉ መንግስት ተቋማት የሚጠቀሙባቸውን ሲስተሞች በክልሉ የመረጃ ማዕከል ላይ ሆስት በማድረግ የመረጃቸውን ደህንነት በመጠበቅ ለደንበኞች ያልተቆራረጠ አገልግሎት መስጠት የሚችል መሆኑን ይገልጻል። በነጻ የስልክ መስመር 888 በመደወል በክልሉ የመንግስት ተቋማት
አገልግሎት አሰጣጥ የመረጃ ፍላጎት ላይ የሚኖረንን አስተያየት፣ ጥቆማና ቅሬታ ማቅረብ የሚችሉ መሆኑን ያስታውቃል። በክልል ውስጥ በውጤታማ ቅንጅት ትብብር ላይ የተመሰረተ የሳይንስና ቴክኖሎጂ ስርዓት በመዘርጋት ዘርፉ ኢኮኖሚያዊና ማህበራዊ ልማት ፕሮግራሞችና እቅዶች ጋር ተዋህዶ መተግበሩን ለማረጋገጥ በትኩረት ይሰራል። በአማራ ብሔራዊ ክልላዊ መንግስት የሳይንስና ቴክኖሎጂ ኮሚሽን